ልጅሽ ይህን ሁሉ ዘመን ለኔ ስትይ ሚስጥር ጠበቅሽ። አሁን ግን ይበቃሻል። እኔም ቅጣቴን አንቺም ልጅሽን የምታገኝበት ቀን ደርሷል። ለዘመናት እኮ ይህንን ቀን ስጠብቀው ነበር ጋሼ። ጆሮዎቼ ይህንን ነገር ለመስማት በጉጉት እየጠበቁ። አዎ ሰላም፣ ልጅሽ በሕይወት አለች። እሷም እኮ እንደ አንቺ እናቴስ እያለች ትጠይቀኛለች። በዛ ላይ ታውቅሻለች። ጋሼ ልጄ እኔን ታውቀኛለች። እኔ እናቷ መሆኔን ታውቃለች። እናቷ መሆንሽን እንኳን አታውቅም። እሺ በቃ ልጄ የት ነች? የት ነች ጋሼ? ንገረኝ እባክህ ጋሼ፣ እባክህ ልለምን ንገረኝ። ልጄ የት ነች? ሰላም ምን ሆኖ ነው? መታት ነው? ውሃ ውጭ አልኩሽ። የት ነች ጋሼ? ሰላም አንቺ ተረጋጊ። ውሃ ውጪ ብታይ አባዬ ሰላምን እየገረፋት ነው እና ሰላም ደግሞ በጣም እያለቀሰች ነው። የት ነው ያሉት? ቤት ውስጥ ናቸው። አባዬ ግን በጣም ተናዷል። አንቺ ነው በስ አንቆ ነው የሚገልሽ። ነይ ቆይ፣ ምን ልትሰሚ ነው እዛ ስራ የቆምሽው? ንገሪኝ እስኪ። እኔ አባትሽ አይደለሁም እንዴ? ምን ሆነሻል? ምን ሆንኩኝ አባዬ? ቆይ ተነግሮሽ ለምንድን ነው የማትሰሚኝ? ቆይ መቼ ነው የምትሰሚኝ አቢጌል? እኔ በአንቺ ተነሳ ልበድ እንዴ? ምን አደረኩኝ አባዬ? ፈልጌ ስለነበረ ውሃን እኮ አባዬ ስራ ይዘዋል ወይ ይብይ እኮ ነው የላኳት። ውሸት! ቆይ ማንን አይተሽ ነው እንደዚህ ውሸታም ቀጣፊ ሆንሽው? ንገሪኝ እስኪ። እኔን፣ ማርታን ወይስ ልጆቹን? ልጅነት ተቆርጦ ቢጣል ኖሮ ቆርጬ በጣልኩሽ ነበር። አቢጌል ለምንድን ነው አንገቴን የምታስደፊኝ? አንቺ እኮ ልጄ ነሽ። ለምንድን ነው እንደ ጠላት እንደዚህ በእኔ ላይ ለመግፋት እንደዚህ የምትሆኙ? ለምንድን ነው አቢጌል? እኔ ምንም አይነት ብቻ ሰምቼ አላውቅም አባዬ፣ አላውቅም አባዬ። እስኪ ልጠይቅሽ፣ መኪና ውስጥ ድምፅ የሚቀርጽ ማይክ ለምን ነበር ያስቀመጥሽው? ቆይ ሰላም ከአባዬ ጋር ተጣላችሁ እንዴ? ውሃ ነግራኝ እኮ አላመንኳትም። ደግሞ ከሱ ጋር ምን ያጣላኛል? ደግሞ ውሃን ታምናታለህ እንዴ? እሺ ኤቢ ቆይ ምን አጥፍታ ነው? ማለት እየተቆጣት ነው። አላወኩም ናታ። ደግሞ አንተ በአባትና በልጅ መካከል አትግባ፣ አርፈህ ተቀመጥ። ወይ ጋሼ እንዴ እስከ መቼ ድረስ ነው የማልነግራት? እሺ ለምንድን ነው የማልነግራት? እስከ መቼ ላልሽው እኔ ለማርታ ልጅ እንዳለኝ እስከምነግራት ድረስ። ለምን ላልሽው ደግሞ እስከ ዛሬ ድረስ ይህን ሚስጥር እኔ ብቻ ይዤው ስለኖርኩኝ። እሺ ሰዎች የምንሰራው ስራ የሚመቻችሁ ከሆነና በምላሹ ደግሞ እናንተኛም በትንሹ ማገዝ ከፈለጋችሁ ቻናላችንን ሰብስክራይብ፣ ይህን ቪዲዮ ደግሞ ላይክ አድርጉት። ደረጀ ከብዙ ዓመት የጭንቀትና ከስቃይ ኑሮ በኋላ አሁን ላይ እውነቱን የሚናገርበት ጊዜ የደረሰ ይመስላል። በውስጡም ጉዳዩን እንደምንም ሁሉን ነገር ለማፈራረጥ ያሰበ ይመስላል። ለረጅም ዓመታት ልጆቿን አጣ ስትሰቃይ የነበረችው ሰላምም ልጅ ያለችበትን ሁኔታ ሳልሰማ ወዴትም አልመለስም ስትል ደረጀ ወዳለበት ቦታ ድረስ ሄዳለች። ሰላምም ከዚህ በፊት ልጇ ዳጣ እንደሆነች ጠርጥራ ቢሆንም ነገር ግን አሁን ላይ ይህንን የምታረጋግጥበት ቀን እንደሆነ በውስጧ ተሰምቷታል። ደረጀም በስሜታዊነት ይህንን ነገር አውርታ ቤተሰቡን እንዳትበጠብጥና በጣም በተረጋጋ መንፈስ ነገሮችን እንደምታስኬድ አስቀድሞ ቃል አስገብቷታል። ደረጀ ግን አሁን ለሰላም እያደረገ ያለው ነገር ልክ ነው ብላችሁ ታስባላችሁ? እስቲ ሐሳባችሁን በኮሜንት አስቀምጡልን። ሰላም የሰማችውን ነገር ምንም ነገር መቋቋም ስላልቻለች መኪና ውስጥ ከመገናኘታቸው በፊት ቤት መጥቶ እንዲያወሩ ጠይቀው ነበር። ነገር ግን የሰላም ስሜታዊነት እጅግ በጣም እየጨመረ ስለመጣ ሁሉም ነገሮች ወደ መበላሸት ሲሄዱ ደረጀ ይሄ ነገር እንደማያዋጣና ወደ መረጋጋት መሄድ እንደሚሻል ተናግሮ እሷን ሲያረጋጋ ተመልክተናል። ደረጀም ቀጠል አድርጎ የውልሽ ሰላም አንቺ ጀግና እናት ነሽ፣ ለልጅሽ መክፈል ያለብሽን መስዋዕትነት በመክፈል ብዙ ዋጋን ከፍለሻል እና አንቺ የእናትነት ተምሳሌትም ነሽ። በመቀጠልም ለሰው ብቻ የምታስቢ ለራሴ ማቲ አንቺ ጥሩ ሚስጥር ጠባቂ ነሽ ሲል ነግሯታል። ቀጥሎም ይህን ሁሉ ሚስጥር ለማንም ሳትናገሪ ማርታን ላለመጉዳት ቤተሰቤን ላለመጉዳት ላደረግሽልኝ ነገር አመሰግናለሁ። አሁን ግን ሁሉም ነገር ይበቃል። እኔም ቅጣቴን አንቺም ልጅሽን የምታገኝበት ጊዜ ላይ ደርሰናል ብሎ ይላታል። ሰላምም በደስታ ይሄንን ጊዜ ለብዙ ጊዜ ነው የጠበቅኩት፣ ጆሮዎቼም ያንተን መልስ ለመስማት እጅግ በጣም ጓጉቷል ብላ ትመልሳለች። እሱም መልሶ ልጅሽም እኮ አረሳችሽም እናቴስ እያለች በተደጋጋሚ ትጠይቀኛለች። ልጅሽ እናቷ አንቺ እንደሆንሽ ባታቂም ነገር ግን አንቺም በደንብ ታቅሻለች ብሎ ይሄንን ሲነግራት እሺ አሁን ልጄ የት ናት እባክህ ያለችበትን ንገረኝ ብላ ትማጸነዋለች። በዚህ ሰዓትም ውሃ በድንገት ትመጣና እንዴ አባዬ ምን ሆና ነው ሰላም የምታለቅሰው? መታሃት ነው እንዴ ብላ በጥያቄ ስታፋጥጠው ደረጀም በመናደድ ማን ጠርቶሽ ነው እዚህ የመጣሽው? ውሃ አሁኑኑ ከዚህ ውጪ
ብሎ ይቆጣታል። ውሃም እንዴ አባዬ እኔ እኮ የመጣሁት አባዬ ምን እያደረገ ነው የሚለውን ነገር ኤቢአይ ብላይ ነው ብላ ትለዋለች። ደረጀም ቀጥሎ ቆይ እሷ ምን አገባት? አሁን የት ነው ያለችው? አሁን ቀጥ ብለሽ አንቺ ከዚህ ውጪ ብሎ ተቆጥቶ ያስወጣታል። ውሃም ወዲያውኑ በመውጣት ወደ አቢጌል ትሄድና ብታይ አባዬ ሰላምን እየገረፋት ነው እና ደግሞ እሷ በጣም እያለቀሰች ነው። አንቺም ወደ አባዬ የምትሄጂ ከሆነ አንቆን የሚገልሽ፣ እኔም እማዬ ካልመጣች በፍጹም ወደዛ ቤት አልገባም ብላ ትላታለች። አቢጌልም እውነትሽን ነው ሰላምን እየመታት ነው? ቆይ እማዬ የለችም ብለው ስለምን እያወሩ ነው? በማለት ወደ ቤት ትሄዳለች። በዚህ ሰዓትም ስለ ነገሩ ማወቅ የጓጓችው ሰላም ደረጀ ስለ ልጇ እንዲነግራት እጅግ በጣም እየተመጸነችው ነበር። ደረጀ ምላሹ እንዲህ ነበር። እንድነግርሽ እኮ ሰላም አንቺ መጀመሪያ መረጋጋት አለብሽ። ሰላም እንደዚህ ስሜታዊ መሆን የለብሽም። በዛ ላይ ደግሞ አንቺ እርጉዝ ነሽ። በፍጹም ይህንን ነገር ሰምተሽ ራስሽን ልትጎጂ አይገባም። መጀመሪያ አንቺ ተረጋጊና ሁሉንም ነገር እነግርሻለሁ ብሎ ይላታል። በዚህ ሰዓትም አቢጌል ቤት ውስጥ እየተፈጠረ ነገር ስላለው ነገር ለማጣራት ወደ ቤት ሹክክ ብላ ትገባለች። በአንድ ጠግም ተለጥፋ የሚያደርጉትን እያንዳንዱን ነገር ለመስማት ትሞክራለች። ደረጀም በድንገት እሷ ስትገባ ድምጽ ሰምቶ ስለነበር ሰላምን ዝም እንድትል በማድረግ ሲከተላት አቢጌል ተደብቃ ተለጥፋ እየሰማቻቸው እንደሆነ ሄዶ ያያል። ደረጀም በንዴት አቢጌልን እየጎተተ ወደ መኝታ ቤት ይወስዳታል። አቢጌልንም ወደ አልጋዋ ወርውሯት ቆይ አንቺ ልጅ ምን ለማድረግ እየሞከርሽ ነው? ለምንድነው ውሃን ወደ ቤት የላክሻት? ለምንስ ነው ቤት ውስጥ ተለጥፈሽ ወሬ ስታዳምጪ የነበረው? ቆይ እኔ አባትሽ አይደለ ወይ? ብነግርሽ ለምንድነው ግን የማትሰሚኝ? ብሎ ይጮህባታል። አቢጌልም እንዴ አባዬ እኔ ምን አረኩኝ? በጣም ፈልጌ ስለነበር እኮ ነው ውሃን የላኳት። ስራ ካልያዝክ እንድታይልኝ ብዬ ነው ትለዋለች። ደረጀም አንቺ ልጅ ቆይ ማንን አይተሽ ነው እንደዚህ ቀጣፊ ውሸታም ይሆንሽው? ብሎ ይጮህባታል። እሱም በንዴት ቀጥሎ ቆይ ግን አንቺ ለምንድነው በዚህ ልክ ባንቺ የምፈተነው? እኔ አባትሽ አይደለሁም ወይ? እኔ አባትሽ ያጎደልኩብሽ ነገር ካለ ንገሪኝና ለምን እንደዚህ እንደምትሆኝ ልወቀው። በዛ ላይ ደግሞ ጥፋትሽን እንኳን ለማመን በፍጹም አትሞክሪም። አቢጌል ዛሬ ብቻ ሳይሆን በጣም ብዙ ጊዜ ተለጥፈሽ ወሬ ታዳምጫለሽ። ልጅ ተቆርጦ የሚጣል ቢሆን ኖሮ አንቺን ነበር ቆርጬ የምጥልሽ ብሎ ይመልስላታል። አቢጌልም አባዬ እኔ ምንም አይነት ወሬ ተለጥፌ ሰምቼ አላቅም፣ በቃ ምንም አይነት ሚስጥርህንም ሰምቼ አላቅም ብላ ትመልስለታለች። ደረጀም እስቲ ልጠይቅሽ ቆይ ለምንድን ነበረ መኪናዬ ውስጥ የድምጽ መቅጃ ያስቀመጥሽው? ዝም ስልሽ ምንም የሚያውላቅ ነው ወይ የመሰልኩሽ? ወይስ እኔ ዝም ስልሽ ትክክል የሆንሽ መስሎ ተሰማሽ? እኔ የሚገርመኝ በእናትና በአባቴ እጅግ የተመረቁ ሰው ነበርኩኝ፣ ግን እንዳንቺ አይነት ልጅ ሰጠኝ። ግን ይሄ ባህሪሽ ዋጋ ያስከፍልሻል። የሚገርምሽ ነገር አንቺን ማንም አልረገመሽም፣ ራስሽን በራስሽ ግን ረግመሻል። አንቺን ማንም ሊያገባሽ አይፈልግም፣ ማንምም አያገባሽም፣ ብሎም አንቺ እርግማን ነሽ በማለት ጥሏት ይወጣል። ከሰዓታት በኋላም በአባቷ ንግግርና በስድቡ እጅግ በጣም የተናደደችው አቢጌል በሳሎን ውስጥ በሶፋ ላይ ቁጭ ብላ ሳለ እናቷ ትመጣና ምንድነው እንደዚህ ለብቻሽ ኩርምት ምታርጉ ያስቀመጠሽ ነገር ብላ ስትጠይቃት ይሄ አባዬ ነው እማዬ፣ እሱ እኔ ላይ በሰበብ አስባቡ መቆጣትና መናደር ነው የሚፈልገው ብላ ስትላት ማርታም መለስ አርጋ እንደሱ አይነት አባት ዓለምን ብታስሺ ምድርን ብትዞሪ እግርሽ ቢኳትንና ቢቀጥን እንኳን መቼም አታገኝም ብላ ትላታለች። ቀጥላም ኤቢ ደሞ እማዬ አንድ ነገር ሳልነግርሽ ቅድም ሰላም ስቅስቅ ብላ ስታለቅስ እና እያለቀሰች ነው ብላ ስትላት ማርታም እንዴ ምን ሆና ነው አመማት እንዴ ወይስ አምሯት ይሆን? እንደውም ቆይ ትንሽ ትረፍና እኔ ራሴ ሄጄ እጠይቃታለሁ በማለት ትመልስላታለች። በዚህ ሰዓትም ናታንና ዳጣ በድብቅ ጓሮ ውስጥ ተገናኝተው ቁጭ ብለው እያወሩ እንመለከታለን። ናታንም ዳጣ የደረጀ ልጅ በመሆኗ እጅግ በጣም ተገርሞና ግራ ተጋብቶ ነው ያለው። ቀጥሎም የኤቢ ታናሽ ነሽ፣ ማዬና አባዬ ደግሞ ከተጋቡ ጀምሮ አልተፋቱም። ስለዚህ በሷ ላይ ሄዶ ነው ማለት ነው አባዬ አንቺን የወለደሽ። የሚገርም ነው። እማዬ ይሄንን ነገር ብታቅ ይሄ ቤት ይፈርሳል። እማዬ በትዳራና በክብሯ በጭራሽ ቀልድ አታውቅም። እንኳን እንደዚህ አይነት ነገር አድርጎ ልጅ ወልዶ ይቅርና ሌላ ሴት ጋር ሄዶ እንኳን ቀጥታ ከቤት አስወጥታ ነበረ አባዬን የምትፈታው በማለት የእናቱን ኃይለኝነት ከራሱ ጋር እያወራ ነገር ግን ደግሞ አባዬ በጭራሽ መላ ያጣም ብለ ስለሆነ ለብዙ ነገሮች መፍትሄ ያለው። ስለዚህ አንቺም እሱ የሚልሽን ነገር ብቻ አድርጊ ብሎ ይላታል። በዚህ ሰዓትም ሰላም ወደ ረጄ ስልክ ደውላ በፍጹም ዛሬ ስለ ልጇ ማንነት ሳታቅ ማደር እንደማትችል ነግራው ሊገናኙ ሄዱት። ወደ ቻናላችን ቤተሰቦች ይሄንን ነገር የሚሆንና በትክክል ደረጀ ለሰላም እውነቱን የሚነግራት ልጇ ማን እንደሆነች የሚያሳውቃትና የልጇንም ማንነት ከለየች በኋላ ምን አይነት ደስታ ሊፈጠር እንደሚችል መገመት ትችላላችሁ። እንደኔ ግን ሰላም እውነቱን ከሰማች በፍጹም ልጇን ሳታገኛት መቀመጥ አትችልም።
እናም ደግሞ ልጇ ዳጣ እንደሆነች ካወቀች እጅግ በጣም ልትገረምና ላታምን ትችላለች። የእናንተንም ሐሳብ በኮሜንት ላይ ማስቀመጥ ትችላላችሁ። መልካም ጊዜ፣ መልካም ቆይታ ይሆንላችሁ።